እዝራ አቤት። ምን ሆኖ ነው ስቶቭ አልሰራ ያለው? እንጃ መች ነው እምቢ አለሽ? ቅድም በቃ ሰሪ ቤት ወስዷለሁ። ለምን እንዲሰራ ነዋ። ምን ማለት ነው? አንተ አሰራውም እንዴ? ኧረ እኔ አልችልም። እና ለምንድን ነው የምትማረው? እኔ እኮ ዝም በል። ብሬን እየከሰከስኩ ማስተምርህ ለዚህ ካልሆነ ምንድን ነው ጥቅሙ? እና ትምህርት ቤት ስለ ስቶቭ አሰራር እኮ ያስተምሩ ነው። ጭራሽ ለኔ መልስ። ተው በቃ ተው እንዴ። እሺ ና ስልኬን አስተካክልልኝ። እሺ ምን ሆኖ ነው? ወደቀብኝና ፊት ለፊቱ ተሰባበረ። የት ነው ያደረኩት? እሱን ታዲያ እኔ እንዴት አስተካክለዋለሁ? ሌላ ጊዜ እንደምትሰራው ነው። እኔ ታዲያ ተነካክቶ የሚሰራ ነገር ሲሆን ነው እንጂ የተሰበረ ጠግናለሁ እንዴ? ጭራሽ ይሄ ልጅ ትምህርቱን መከታተል አቁሟል ማለት ነው። ማለት ለምን እንደዛ አልሽ? አታየውም እንዴ? ምንም እኮ የሚያውቀው ነገር የለም። እውነትሽን ነው። ትምህርቱን ቢከታተልማ እኔ በአንድ አፍታ ሰርተው ጨርሶት ነበር። አረ በእውነት ትምህርት ቤት ስለ እንደዚህ ነገር አንማር። ዝም በል። እንደውም እንፈት ነው። በምን ሌላ ስራ እንዘዘውና ካቃተው እየተማረ አይደለም ማለት ነው። እሺ አንቺ ዘዡ። ቧንቧው እያፈሰሰ ነው። እሱን ስራው ማለት ቧንቧው ነዋ። ሲያፍስ እያየኸው አልነበር? ታዲያ እንዴት አድርጌ? አያህ ልጅ ትምህርቱን አቋርጧል። አንተ ተምረህ አድገህ ትጦረኛለህ ስል። አረ ወይ ትምህርት ቤት እንሂድና ጠይቃቸው ይነግሩሃል። ከኔ አሁን ከተረፍካው